ሰላም እንዴት ናችሁ? የንስሯ ሚዲያ ተከታታዮች በክፍል 3 ላይ ሰለሞን ለእናቱ ማሳከሚያ ከጎረቤታቸው እማማ 2000 ብር ተበድሮ ከተበደረው ብር ደግሞ ለእሱና ለእናቱ ምግብ ገዝቶ ከእናቱ ጋር በጣም ደስተኛ ሆነው አብረው እየተመገቡ እያለ ነበር ያቋረጥነው። ዛሬ ደግሞ በክፍል 4 ቀጣዩን አብረን የምናይ ይሆናል። ለፍቅር በነጋታው ሰለሞን ከእማማ ጋር በመሆን እናቱን አሳክሟት ተመለሰ። ነገር ግን ለእናቱ ተበድሮ እንዳሳከማት አልነገራትም ነበር። እማማን እና እናቱን ቤት ካደረሰ በኋላ ከቤት ወጣና ከሕክምናው በተረፈው ብር የወር አስቤዛ ከገዛ በኋላ ጭራሮ የመሰለውን ጸጉሩን ተስተካከለ። ጸጉሩን ተቆርጦ ከጨረሰ በኋላ በጸጉር ቤቱ መስታወት ፊት ለፊት ቆመና ራሱን ደጋግሞ ይመለከት ጀመር። ጸጉሩን ሲስተካከል ፊቱ ሞላ ያለ መሰለው። ከመክሳቱ ውጪ ቆንጆ ነበረ። ራሱንም ወደደው። ሂሳብ ከፈለና ወደ ቤቱ ተመለሰ። ሂሩት ሌሊቱን ሙሉ ስለ ሰለሞን ነበር ስታስብ ያደረችው። ሌሊቱ 2 እስኪመስላት ረዝሞባት ነው ያደረው። ነግቶ ሰለሞንን ከትምህርት ቤት መልስ እስክታገኘው ጓጉታለች። ከኋላዋ ሆኖ እስኪ ጠራት ቸኩላለች። አይነጋ የለምና ነግቶ ትምህርት ቤት ሄደችና የጠዋት ፈረቃዋን ጨርሳ ጓደኞቿን እንኳን ሳትጠብቅ በፍጥነት ነበር ትናንት ሰለሞን ወደ ቀጠራት ቦታ የሄደችው። ቦታው ስትደርስ ግን ሰለሞንን አላገኘችውም። መንገዱ ዳር ቆመችና ግራ ቀኝ መንገዱን ብታማትር አጣችው። ከኋላዋ ሆኖ ሂሩት ብሎ የሚጣራ ሰው ብትሻም የሚጠራት አላገኘችም። ተስፋ ቆረጠችና ወደ ቤቷ መጓዝ ጀመረች። ከኋላዋ የሚጠራት ሰው ብትጠብቅም ማንም ሊጠራት አልቻለም። ሂሩት ሰለሞንን ባለማግኘቷ ፊቷን ጥላው ነበር ቤት የገባችው። መኝታ ክላሷ ገባችና ከጀርባዋ ያዘለችውን ቦርሳ አልጋው ጫፍ ላይ ወርውራ በቁሟ አልጋው ላይ ወደቀችና ስለ ሰለሞን ታስብ ጀመር። በደግነት ያለ ጥፋቱ ይቅርታ የጠየቃት፣ የቤተሰቦቹ ችግር፣ ለእናቱ ሲል ትምህርቱን ማቋረጡ፣ ከእጅ ወደ አፍ ኖሮ በጣም አሳዘናት። ይቅርታ ጠይቃው ስታለቅስ እንባዋን በመዳፉ የጠረገላት ያቀፋት፣ ይሄ ሁሉ በአይነ ህሊናዋ እየተመላለሰ በሐሳብ ሰምጣ ያለ የበሩ መከፈት ነበር ከሐሳቧ ያባነናት። እናቷ ነበሩ። ከትምህርት ቤት መመለሷን ቢያውቁም ያለ ወትሮዋ ሳትስማት ስለገባች ምን ሆና ነው ብላ ወደ ክላሷ የመጣችው። ሂሩት ሁሌም ከትምህርት ቤት ስትመለስ እናቷ ቤት ካለች እንደ ወተት በነጻው ጥርሷ ፈገግ ብላ፣ ፈገግ ስትል ደግሞ ጉንጮቿ ላይ የሚፈጠረው ድንብል ሌላ ተጨማሪ ውበት ይሰጣታል። እማዬ እንዴት ዋልሽ ብላ ሁለቱንም ጉንጮቿን ሳትስማት ወደ ክላሷ ገብታ አታውቅም። ፈገግ ስትል ያየ ወንድ ልቡ ይደልቃል፣ አብሯት ፈገግ ይላል። የበሩ መከፈት ከሐሳቧ ያነቃት ሂሩት በሩን ተደግፋ የቆመችውን እናቷን ፍዝዝ ብላ ተመለከተቻት። ምን ነው ሂሩቴ ዛሬ ሳትስሚኝ የገባሽው አለቻት። ቤት ያለሽ ስላልመሰለኝ ነው ብላ ለማስተባበል ሞከረች እንጂ እናቷን ቤት ውስጥ መኖሯን አይታት ነበር። ለራሷን ቢሆን ሳትስማት ክላሷ መግባቷ ገርሟታል። እሺ በቃ አሁን ወደ ሳሎን ነይ ምሳ ደርሷል ብላ እናቷ ወይዘሮ ሙሉነሽ በሩን ዘግታው ተመለሰች። ሰለሞን ቤት መጥቶ ስለ ራሱ ከተናገረ ቀን አንስቶ የሂሩት እንቅልፍ እንቢ ብሏታል።
ሐሳቧ ሁሉ ሰለሞን ከሆነ ቆይቷል። በተለይም ለመተኛት ጋደም ያለች እንደሆነ ሰለሞን አብሯት ጋደም ይላል። ዛሬም ቢሆን የሌሊቱን አጋማሽ ስለ ሰለሞን ስታስብ ነው ያደረችው። በተለይ ደግሞ ትናንት ቀጥሯት መቅረቱ ሐሳብ ሆኗት ነው ያደረው። ጠዋት ወደ ትምህርት ቤት እየሄደች እያለ ለብዙ ጊዜ የማይቀየሩ ልብሶቹን ለብሶ ከፊት ለፊቷ ወደ እሷ እየመጣ ከሩቅ አየችው። እሱ ስለመሆኑ ለአፍታም አልተጠራጠረችም፣ ለይተዋለች። ወደ እሱ ልትሮጥ ምንም አልቀራትም፣ ብቻ በፍጥነት ወደ ሰለሞን ሄደች። ፍጥነቷን ያየ ሰለሞን ወደ እሷ ሳይሆን ወደ ሌላ አቅጣጫ የሚሄድና ልትደርስበት ያሰበች ነበር የሚመስል። እሱም ቢሆን ሂሩት መሆኗን ስላወቀ ደርሶ እስኪያቅፋት ቸኩሏል። ሁለቱም ፈገግ አሉ። ፈገግታዋን ሲያይ መላ አካሉን ነዘረው። ሂሩቴ አላት። ሰለሞን ተቃቀፉ። ወደ ትምህርት ቤት ነው አላት ከእቅፏ ከወጣ በኋላ። አዎ ወደ ትምህርት ቤት ነው አለችው። አሁንም ፈገግታዋ አልጠፋም። ደሞ አምሮብሃል፣ ጸጉርህን መቆረጥህ። ኧረ እባክሽ አላት። ጸጉሩን በእጁ እየዳበሰ ሁለቱም ፈገግ አሉ። ነገር ግን ሂሩት ፈገግታዋን ወዲያው ወደ ኩርፊያ ቀየረችና ዝም አለችው። ሰለሞን ዝምታዋ ግራ አጋባው። ለምንድነው ትናንት ልንገናኝ ቀጥረኸኝ የቀረኸው አለችው። ራሱን አቀርቅሮ ትንሽ ዝም ብሎ ከቆየ በኋላ እናቴን ላሳክማት ሆስፒታል ሄጄ ስለነበር ነው አላት ተክዞ። ምን አመማት እንዴ? አዎ ትናንት አሟት አሳከምኳት። አይዞ ሰለሞኔ ትድናለች አለችውና ድንገት እናቱን ሄዳ የማየት ፍላጎቷ ከውስጧ ገፋፋት። ስራ ከሌለህ በኋላ ከትምህርት ቤት ስመለስ አብረን ሄደን እንጠይቃታለን። ሰለሞን አብረን ሄደን እንጠይቃታለን ስላለችው ውስጡን በጣም ደስ አለው። ሂሩትን ከእናቱ ጋር እስኪያስተዋውቃት ቸኮለ። አረ የለኝም፣ ስንት ሰዓት ልጠብቅሽ? 7 ሰዓት አካባቢ እዚሁ ቦታ ጠብቀኝ አለችውና አሁን የትምህርት መግቢያ ሰዓቴ ደርሷል ብለው ተለያዩ። ወሬያቸው ከሚቋረጥ ብላ እንጂ የትምህርት መግቢያ ሰዓቱ መርፈዱን በግራ እጇ ባሰረችው ሰዓት ካየችው ቆይታለች። ተለያይተው ሁለቱም ትንሽ እንደተጓዙ ዞሮ ሲያያት እሷም ዞራ አየችው። አሁንም ትንሽ ከተራመደ በኋላ ሲዞር አሁንም እያየችው ነበር። ሁለቱም ፈገግ አሉ። ዛሬ ግን የሰለሞን ልብሶች መታጠብም ይሁን የጨብራራ ጸጉሩን መቆረጡ ውብ ሆኖ ታይቷታል። ሁለቱም ከዚህ በፊት ተሰምቷቸው የማያውቅ አንዳች ስሜት ተሰምቷቸዋል። ሂሩት ትምህርት ቤት ስትደርስ የመጀመሪያው ፔሪየድ አልፏት ነበር የደረሰችው። ሰለሞንን ማግኘቷ እና ከእናቱ ጋር ልትተዋወቅ መሆኑ ስላስደሰታት የመጀመሪያውን ፔሪየድ ቀጣ መግባቷ ትኩረት አልሰጠችውም። ከምንም አልቆጠረችው። የዛሬው ክላስ ረዝሞባት ስትቁነጠነጥ ነው የዋለችው። ምን እንደተማሩ እንኳን የምታውቅ አትመስልም። አያልቅም የለምና የዛሬው ክላስ አልቆ ወደ ተቀጣጠሩበት ቦታ በፍጥነት ሄደች። ዛሬ ግን ሰለሞን ቀጠሮውን አክብሮ ከ15 ደቂቃ በፊት ነበር ቦታው ላይ ተገኝቶ የጠበቃት። እንደ ተገናኙ ሰላምታ ተለዋወጡና በጀርባዋ ካዘለችው ቦርሳ ውስጥ ብር ካወጣች በኋላ ለእናቱ የሚበላና የሚጠጣ ነገር ገዝታ ያዘችና ተያይዘው ወደ ቤት ሄዱ።